ኢትዮጵያን ወደ ተሻለ ሀገር እናሻግራት ሁላችንም በመደመር። ስሜ ሰፋዲን ከድር ይባላል። የወራቤ ከተማ ነዋሪ ነኝ። ሰባተኛውን ሀገራዊ እንዲሁም ክልላዊ መምረጥ የሚያስችል የምርጫ ካርድ ወስጃለሁ። እናንተም እንድትመርጡ መምረጥ የሚያስችላችሁን ካርድ ውሰዱ። ስሜ ፋኪያ ኑር ሰቦ እባላለሁ። የወራቤ ከተማ ነዋሪ ነኝ። ሰባተኛውን ሀገራዊና ክልላዊ መምረጥ የሚያስችለኝን የምርጫ ካርድ ወስጃለሁ። እናንተም ለመምረጥ የሚያስችላችሁን ካርድ ውሰዱ። እኔ ለዱዲ ዶርገባ እባላለሁ። የወራቤ ከተማ አስተዳደር ነዋሪ ነኝ። የምርጫ ካርድን ወስጃለሁ። እናንተ የምርጫ ካርዳችሁን እንድትወስዱ። እሺ፣ ስሜ ሀምዛ ጀማል ይባላል። የወራቤ ከተማ ነዋሪ ነኝ። እኔ ሰባተኛውን ሀገራዊና ክልላዊ ምርጫ ለመምረጥ የሚያስችለኝን ካርድ ወስጃለሁ። እናንተም ይህንን ምርጫ ለመምረጥ የሚያስችላችሁን ካርድ በየምርጫ ጣቢያው መሄድ ውሰዱ። ይባላል። አመሰግናለሁ። ስሜ ተሚማምዶ ይባላል። የሳንኩራ ወረዳ አስተዳዳሪ ነኝ። እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። ይህን ተከትሎ ደግሞ ሁሉም ማህበረሰባችን በተለይ ወጣቶችና ሴቶች ይሄን እድል መጠቀም ስላለብን ሁላችሁም ሀገራዊ መብታችሁ ስለሆነ የምርጫ ካርድ በመውሰድ ለሚመጣው የምርጫ ጊዜ መዘጋጀት ያስፈልጋል። ይሄው እኔም ካርዴን ወስጃለሁ። ሁላችሁም ካርዳችሁን እንድትወስዱ ጥሪዬን አቀርባለሁ። በተለይ ለኛ ሴቶች መብታችንን በአግባቡ ለመጠቀም ከዚህ ምርጫ መጀመር አለብንና ሁሉም ሴቶቻችን የምርጫ ካርዳቸውን ይዘው የምርጫውን ቀን በጉጉት መጠባበቅ አለባቸው የሚል መልእክት ማስተላለፍ ፈልጋለሁ። የወራቤ ከተማ ነዋሪና የመንግስት ሰራተኛ ነኝ። ሰባተኛውን አገራዊ ምርጫ ለመምረጥ ካርዴ ወስጄ በእጄ ይሻለው። እናንተም የፈለጋችሁትን ፓርቲ ለመምረጥ ካርዳችሁ ወስዳችሁ በእጃችሁ መያዝ አለባችሁ። ስሜ አብዱልረዛቅ ኪያር ይባላል። ሰባተኛውን ሀገራዊና ክልላዊ ምርጫ ለመምረጥ የሚያስችለኝን ካርድ ወስጃለሁ። እናንተም ለመምረጥ የሚያስችላችሁን ካርድ ውሰዱ። ፈታዲን አሰድ እባላለሁ። የወራቤ ከተማ ነዋሪ ነኝ። ሰባተኛውን ሀገራዊና ክልላዊ ምርጫ ለመምረጥ የሚያስችለኝን ካርድ ወስጃለሁ። እናንተም ሰባተኛውን ሀገራዊና ክልላዊ ምርጫ መምረጥ የሚያስችላችሁን ካርዳችሁን ውሰዱ። ስሜ ራመቶ ሶማማ ይባላል። በሳንኩራ ወረዳ ወራቤ ስንብታ ቀበሌ ሁሉም አርሶ አደር የሰባተኛውን ጠቅላላ ምርጫ ካርድ መውሰድ አለበት። እኔ ያው ካርዴ ወስጃለሁ። ማንንም ሰው መቅራት የለበትም። አካል ጉዳተኛም የተማረም ያልተማረም ሁሉም ሰው መርጦ መንግስትን መምረጥ መቻል አለበት የሚለው ነገር ጥሪ ለማስተላለፍ ነው። አብዱል ፈታህ ሰልማን እባላለሁ። የሳንኩራ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ነኝ። ያው በሰባተኛው አጠቃላይ ሀገራዊ ምርጫ ሁሉም የሀገራችን ህዝቦች ለሀገሪቱ ይበጃን ያሉትን ፓርቲ በዚህ ሰባተኛው ሀገራዊ ምርጫ ሁሉም በነቂስ ወጥቶ ካርድ ወስዶ በምርጫ ንቁ ተሳትፎ ማድረግ መቻል አለበት። በዚህ ሂደት ሁሉም የህብረተሰብ ክፍል ወጣቶች፣ ሴቶች፣ አካል ጉዳተኞች ሁሉም የህብረተሰብ ክፍል ያው ወጥቶ በነቂስ ይበጀኛል ያለውን ለሀገሪቱ ይጠቅመኛል ያለውን ፓርቲ መምረጥ መቻል አለበት። ያው እኔም የምርጫ ካርዴን ወስጃለሁ። ሁሉም ሰው መምረጥ አለበት፣ መሳተፍ አለበት። የራሱን መንግስት ይወክለኛል ያለውን መንግስት መምረጥ መቻል አለበት የሚለው ነው መልእክት ለማስተላለፍ ነው። አመሰግናለሁ። ስሜ አሸናፊ ውስጤ ይባላል። የሳንኩራ ወረዳ ወራቤ ስንብታ አርሶ አደር ነኝ። የሰባተኛ ዙር ሀገራዊ ምርጫ ካርዴን አውጥቻለሁ። በዚህ አጋጣሚ ሌሎችም የዜግነት ግዴታቸውን እንዲወጡ ካርድን የሰባተኛ ዙር ሀገራዊ ምርጫ ካርዳቸውን እንዲያወጡ ጥሪዬን አስተላልፋለሁ። እሺ፣ እኔ ሰለሞን ታደሰ እባላለሁ። በወራቤ ስንብታ ቀበሌ የሳንኩራ ወረዳ ስልጥ ዞን ላይ ያለው አርሶ አደር ነኝ። የመራጭነት ግዴታን ለማወጣት የምርጫ ካርድ ወስጃለሁ። ሌሎቻችሁም የሀገራዊ ግዴታን እንድትወጡ ጥሪዬን አስተላልፋለሁ። እኛም አካባቢ ያለው አርሶ አደሮቻችን ካርድ እንዲይዙ ቀስቀሳ አድርጋ ሁላችሁም ካርድ ይዘዋል። ሁላችሁም ካርድ በእጃችሁ አድርጋችሁ የሀገራዊ ግዴታዎች እንድትወጡ ጥሪዬን አስተላልፋለሁ።